ዘመናት በጉጉት ስጠብቋት የነበረው ፍቅረኛዬን ይዣት መጥቻለሁ። ነይ ነይ ሰው እያየሽ ነው። ወንድሜ እንዴት ተዋወቃችሁ? የት ተገናኛችሁ? መቼስ ተዋወቃችሁ? ከ3 ዓመት በፊት ነበር የሙዚቃ ትምህርት ቤት ውስጥ የተዋወቀ። የሙዚቃ ትምህርት ቤት እንዳንቺ ያሉ ሰዎች ያስተምራሉ ማለት ነው? ማለትማ ልክ እንዳንቺ አይነት ሰዎች። ሁሉም የሙዚቃ ትምህርት ቤት ውስጥ እንደኔ ላሉ ሰዎች ምቹና ጥሩ የመማሪያ ስፍራ ቢዘጋጅላቸው ጥሩ ነው። ግን እንዳጋጣሚ ሆኖ እኛ የተማርንበት የነበረው የሙዚቃ ትምህርት ቤት በጣም ምቹ ነበር። በቃ ይበቃል። ወንድሜ አንዴ ላውራ። የኔ ቆንጆ መጣሁሽ። ያዕቆብ እየቀለድክ ነው ያለው? ምንድነው ይሳብን የመጣኸው? አይነ ስውር እኮ ናት እንዴ! እሷን ነበር በጉጉት ስንጠብቅ የነበረው። እንዴ ወንድሜ እንዴት እንደዚህ ትላለህ? እንዴት እንደዚህ አላለም? ህይወትን ማበላሸት ነው የፈለግከው ወይስ የእሷን ከዘራ የይዘህ መንገድ ለመንገድ ለመንከራተት ነው እንዴ? አንተ እኮ እንደዚህ አይነት ሴት አትገባህም። አንተ የምትገባህ እኮ ቆንጆ የተማረች ቆንጆ ሴት ናት። አልተዋወቅንም። ስምሽ ማን ነው? ሰላም እባላለሁ። እኔ ደግሞ ሰብለ። ስለተዋወቅን ደስ ብሎኛል። እሷ እኮ ሁሉን ነገር ማድረግ ትችላለች። ምን ሆናል? ቆይ አንተ እንዴ ዘላለም ዓለምን የእሷን ከዘራ ይዘህ መንገድ ለመንገድ ለመንከራተት ወስነሃል ማለት ነው? ወንድሜ ይኸውልህ ያልተረዳኸው ነገር ምንድን ነው? ያልተረዳሁት ንገረኛ። ያልተረዳሁትን ነገር ንገረኝ። እንዴ ቆይ ለምንድን ነው ከኔ ህይወት የማትማረው? ዘላለም ዓለምህን የእሷን ዱላ ይዘህ ለመኖር ወስነሃል ማለት ነው? እናንተ ምን ሆናችኋል? ድምጻችሁ እኮ ቤት ድረስ ነው የምትሰማው። ቀስ ብላችሁ ማለት ነው እንዴ? ዝም በይ አንቺ። ይሄንን ደረስ ወንድምሽን አስረጂው። ወንድሜ ግን ከልብ ነው? ምኑ ከሷ ጋር እንዳትጨርሹ። እኔ ከሷ ጋር ደስተኛ ነኝ። እንዳታነሰው ራሷ ታንሰው። ማንኪያ እንኳን ማንሳት አችልም እኮ። በቃ ከሷ ራስ ወረድ እንጂ ወንድሜ፣ ህይወትን በሙሉ የሷ አይን መሆን አችልም። በደስታ ውልቅ በይልን። ወንድሜ አልጨረስኩም እኮ። ወንድሜ ግን ያደረግነው ነገር ልክ ነው? ይኸውልሽ የኔ ፍቅር በጣም ይቅርታ። አውርቻቸው ሁሉንም ፈተዋል። አይሆንም። ያው በእኔ ምክንያት ከቤተሰብ ጋር መጋጨት የለብህ። ደግሞ ይሄ የሁሉም ሰው አመለካከት ነው። እኔ አደጋ ከደረሰብኝ በኋላ ሰዎች አካሌን እንጂ ማንነቴን አይረዱትም። እኔ ይሄንን ህይወት ለምጄዋለሁ። አንተ ግን በእኔ ህይወት መሰቃየት የለብህም። እናቴ ልሂድ። እባክሽ እንደዚህ አታስቢ። ፕሊስ አታስቆመኝ። እሺ ልሽንሽ? አይ ታክሲ እጠራለሁ። አትጨነቅ፣ ራሴ እሄዳለሁ።
እናቴ እንዴት ነሽ? እዚህ ምን ልታረግ መጣ? አንቺን ፈልጌ ነው። ግን ቤተሰቦችስ? ታያቸው፣ የራሳቸው ጉዳይ። ያው እንደዚህ አትበል። የምወድን ያህል እንድቀየም አታርገኝ። ለምን? ያው እናቴ ቤተሰብ ያዘነበት ዳር እግዚአብሔር የማይወደውም ትለኝ ነበር። ከምንም በላይ ለቤተሰቦች ክብር ስጥ። እናቴ እንደዛ ተናግረውሽ፣ ክብርሽን የሚነጋ ነገር ተናግረውሽ፣ አሁንም ለነሱ ክብር ስትይኛለሽ? እነሱ ምንም አላጠፉም። ላንተ መልካሙን ያሰቡት። መቼም ለወንድሙ አይነ ስውር ሚስት የሚመኝ ወንድም የለም አይደል? ቢሆንም እንደዛ ከሆነ ለምን አብረሽ ነሽ? ያው ምክንያቱም ነገርኩህ አይደል? እግዚአብሔር ደስ ያላሰኘውን ትዳር ምኑን ትዳር ሆነ? ያው እግዚአብሔር ሲፈቅድ እንገናኝ ይሆናል። አንድ እንድታቂልኝ የምፈልገው ነገር እወድሻለሁ። ሰላምዬ እንዴት ነሽ? ሰላም እንዴት ነሽ? ሰላም እንዳጠፋው አውቃለሁ። የእውነት አረባም ያዕቆብ የዛን ቀን ይዞሽ ሲመጣ በጣም ነበር የፈራሁት። ህይወቱ የተበላሸ የጨለመበትም ነበር የመሰለኝ። ለካስ ይህ ሁሉ ሐሳቤ ትክክል አልነበረም። ለሱ እዚህ መድረስና መለወጥ ዋናው ሚና አንቺ ነበርሽ። የዛ ቀን የነበረው ውሳኔም ሁሉም ነገር ትክክል አልነበረም። ሰላም ጥፋቴ ይቅርታን ለማለት ባያስደፍር ይቅርታ እንደምታረጊልኝ ባለሙሉ ተስፋ ነኝ። ወንድም የእውነቱን ነው። ላደረግነው መጥፎ ስነ ምግባር ከልብሽ ይቅርታ እንድታደርጊልን እንፈልጋለን። ደግሞ ከአንቺ ጋር ቤተሰብ ለመሆን እንፈልጋለን። እባክሽ ይቅርታ አድርጊልን። በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል አይደል ጸሎታችን። አምላክ ትልቅ ሆኖ እኛን ይቅር ካለ እኛ ትንሾቹ ይቅር ልንባባል ግድ ነው። ይቅርታ አድርጌላቸዋል። Thank you.